ፕሮግራም አለ። የሐሙስ አሁን ከፊታችን ሐሙስ የሚዘጋጅ ፕሮግራም አለ። አዚዝን ያስገባውሽ ተክ ያስቸገረው ስለሆነ ጠፋ። አብዛኛው ከእምነት ጋር ምናምን ሳይያይዙበት ጥፍት ብሎ ቀረ። በዛ ያው በስስ ብልታችን አይተው ነው የመጡብን። ኢትዮጵያ በሃይማኖቱ የሚደረደር አይነት ሰው የለም እና ወደ ሃይማኖት ነገር እየሆነ ስላያያዙት መጥፎ ነገር ስለሳሉባቸው አብዛኛው ሰው ማቋረጥ ጀመረ ምናምን። ትንሽ የነበረውም ኤጀንሲዎች ምናምን ፈተና ላይ ወደቅም ማለት ነው። አሁን ላይ የአሁኑ ፕሮግራም የሐሙስ ፕሮግራም እኛ ከተገኘን ቦታው ላይ እኛ ካደመቅንላቸው በደንብ አንድነታችንን ካሳየንላቸው ወጫቸውን ከሸፈንላቸው ትኬት ከቆረጠ ማለት ነው። ወጫቸውን ከሸፈንላቸው እዛ ፕሮግራም ላይ የቲቪ ፕሮግራም ነው፣ የሚዲያ ፕሮግራም ነው። በጣም ብዙ ወጪ ይኖርባቸዋል። እና ኢቢኤስ እና ኢቲቪ ያው እንትኑን ተመልከቱት ፕሮፋይሉ እና ኢቲቪ ዋናዎቹ ይገኛሉ። እነሱ ተገኝተው ካስተላለፉ ከዛ ደግሞ ስፖንሰር ተደርጎ ደግሞ በቲቪ ፕሮግራም ከተስተላለፈ ያ ሁላ የወጣው ህዝብ ወይ ደግሞ ስለ ፖፕ ያልሰማው ህዝብ እንደ አዲስ መስማት ይጀምራልና ሁኔታውን ይዘቱን ይቀየራል ብዬ ገምታለሁ። ለካውልታ ሶሻል ሚዲያ መጥቶ ይዘቱን እንደቀየረው አሁን ደግሞ በጥሩ ሁኔታ አሁን ላይ ባላችሁበት ስሜት ሆናችሁ እንዳትጠብቁት ለማለት ፈልጌ ነው። እና ትልቁን ተጽዕኖ የምንፈጥረው እኛ ነን። የነገው ፕሮግራም የነገው ሐሙስ ላይ ትኬት ሁላችንም ካስቆረጥን ትኬት ከቆረጥን ራሳችን ምናምን ብለን ችላ ካላልነው ፕሮግራሙ ካማረ ሚዲያ በደንብ ሽፋን ካገኘ አሪፍ የሆነ ፕሮግራም ከተተላለፈ ምንም ስለ ፖፕ ስለ ጥሩ ነገር ስለሆነ ጥሩ እይታ ስለሆነ ማህበረሰቡ ላይ የሚገባው ተመልሶ የወጣውን ተመልሶ ይገባል፣ ያልገባውን ተመልሶ ይመለሳል ማለት ነው። ስለዚህ በቻላችሁት ይህን ፕሮግራም ተሳተፉ። ትኬት ያልቆረጣችሁ ትኬት ቆረጡ። እዚህ ጋር የጂን ነገራችሁ እንፈልገው ነገር እምነት ጋር የምታያይዙ ልጆች እንደው ትንሽ እንደው አመለካከታችሁን ሰፋ አድርጋችሁ እዩ። እኔ ከብዙ ጊዜ የተናገርኩ ነው። ከክፍለ ሀገር አዲስ አበባ ድረስ የሚሄደው እኔ የዘፈን አፍቃሪ ሆኜ ወይም ደግሞ ዘፈን ተመልካች ሆኜ ምናምን አይደለም። ፕሮግራሙ አይታችሁት ከሆነ ሙዚክ ነው የሚለው። ሙዚክ የተባለበት ፕሮግራም ደግሞ ግዴታ መድረክ አዘጋጅተን አዲስ የሆናችሁ አንዳንድ ቁጥር ጻፉ ልንለው እዛ ቦታ ላይ ሚዲያዎች የሚፈልጉን ነገር አለ። ሚዲያዎች ወይ ዘፈን ካላዩ ወይ የሆነ ነገር ካላዩ የሆነ አርት የሆነ ታሌንትድ ሆነን ካልቀረብን እዛ ቦታ ላይ ሚዲያዎች መጥቶ ሊዘግቡት አይችሉም። መቼም መድረኩን አዘጋጅተን አንዳንድ ቁጥር ጻፉ እያልን ወደ ስለ ፋይሮክ አናስረዳም። እዛ ቦታ ላይ ግዴታ ስለሆነ ተጋባን ሽፋን ለሚዲያ ሽፋን ስለተፈለገ ትልቁ ዓላማ እዛ ቦታ ላይ አንድነቱን ማሳየት፣ በመጥፎ ነገር የተሳለውን ማንነት በጥሩ ነገር ማሳል ነው እንጂ የሆነ ሃይማኖት ጋር ምናምን አድርጋችሁ እንዳትያይዙ ለማለት ፈልጌ ብዙ ሀሳብ እየመጣ ስለሆነ አብሶ ደግሞ በኔ በኩል ስለዚህ ወደዛ ነገር ባትወስዱት ደስ ይለኛል። ግዴታ የታለንቱ ወይም ደግሞ የሚቀርበው ነገር አድናቂ መሆን አይጠበቅባችሁም። ዘቦታል እንሄዳለን። ፕሮግራሙን ማዳመጥ የፈለገ ሰው ያዳምጣል። ማዳመጥ ያልፈለገው ሰው ደግሞ ፕሮግራሙን አሳልፈን መግባት ባለበት ሰዓት ደግሞ እንገባለን። ጀስት እንደዚህ ነገራቶችን ሰፋ አድርገን እኔ ለማለት ፈልጌ ነው። ስለዚህ ከፕሮግራሙ በኋላ ያው እርግጠኛ ነኝ ፖፕ በዛው አይቀጥልም። በቻላችሁት ሰፋ አድርገን ለመስራት እንሞክራለን ማለት ነው። ዛሬ ላይ ማውራት የፈለኩት አሁን እሪ የምንልበት የኤጀንሲ ሌቭላችን እየወረደ ነው ምናምን የተባለ በጣም ብዙ ይወራል። እሱ ነገር የተፈጠረው በፊት ላይ እኮ የለም ነበር። ይሄ ነገር አይታችሁት ከሆነ በጣም ይሄን ያህል በቃ ስቃይ ቢያን ይወራል። የኤጀንሲ ሌቭል ወረደብን ምናምን እኔም እኮ አልቅሻለሁኝ እኮ ረንዱ መከራዬን በላሁ። በቀን 10 ሚሊዮን 15 ሚሊዮን ያወርድ ነበርና እንዲከፍ ዝቅ ስለሚያደርገኝ ይረድ ነበር። ግን በዚህ ልክ አይደለም። ለምን የሚሰሩ ልጆች ነበሩ ይከስረኝና ያ ነገር ሊፈጠር የቻለው አሁን ላይ ቻሌንጅ በጣም ያሰፋው የኢንቨስት የሚያደርጉ ኢንቨስት እያደረገ አይደለም። ታለንት የሚያሳዩ ታለንት እያሳየ አይደለም። ኔትወርክ የሚያሰፋው ኔትወርኩን እያሰፋ አይደለም። ያ ነገር ስለተፈጠረ ነው። ባጭሩ ግን ከሚዲያው በኋላ የመጣ ችግር ነው። ይሄ ደግሞ አሁን ተመልሶ ይሄ ሚዲያ አሁን በሚዲያ ከተወራና አሪፍ ሁኔታ ካለ አሁን ላይ
በሚዲያዎች ከተሰራጨ ተመልሶ ሰው የመግባት ፕሮባቢሊቲው ሰፊ ስለሚሆን ይሄ ነገር ይቀረፋል ብዬ አምናለሁ። ስለዚህ በቻላችሁት የነገው ሐሙስ ትልቅ መፍትሄ ነው። እኛ መፍትሄ እሱ ሁሉም ነገር የሚስተካከለው ሰው ሲመጣ ስለሆነ ማለት ብቻችን ህዝብ እንጫጫ ምንም ዋጋ የለም። ባይዘው ወይ ጊፍተሮችን ማምጣት ካልቻለን ደህና ኤጀንሲዎችን ማምጣት ካልቻለን አርት የሆኑ አርት ያላቸውን ሰዎች ማምጣት ማንችል ከሆነ ምንም እኛ እርስ በራሳችን ህዝብ ብንወያይ ምንም የምንፈጥረው ነገር የለም። ስለዚህ በቻላችሁት የነገውን ሐሙስ በቻላችሁት ያማረ ለማድረግ ሞክሩ። ሁሉም በየግሉ ግዴታ ታላቅ መሆን አይጠበቅባችሁ። ሌቭል 1ም ሆኖ ሌቭል 2ም ሆኖ እንደምን ብላችሁ የ50,000 ኮይን ገዝታችሁ ለመግባት ሞክሩ። እዛ ቦታ ላይ ወጪ አለበት፣ በጣም ብዙ ወጪ አለበት። ያዘጋጀው ልጅ ለአንድ ሚዲያ እንኳን የሚከፈለው ብር ብዙ አይደለም። ብዙ ማለት ትንሽ ብር የሚባል አይደለም፣ ሚዲያ ነው እና ማለት ነው። ስለዚህ በቻላችሁት ገብተን እዛ ውስጥ አንዳንድ ነገሮችን እያደረግን የሚዲያ ሽፋን መሆን መቻል አለብን። ከዛ በቀጠለ ያው ዛሬ የተዘጋጀ ሁለት አይነት ፕሮግራም አዘጋጅቻለሁ ዛሬ። አንደኛው ትልቁ ፕሮግራም ምንድነው? አሁን ባለንበት ሁኔታ ላይ ሰው እንዴት ነው ሱፐር እየገባ ያለው እንዴት ነው የሚለውን ነገር እንመልሳለን። ሱፐር ያው ህልም ሆኖብናል እያለ ኮሜንት ያየው ነበር ቅድም እና ሰው እንዴት ነው አሁን ላይ ሱፐር መግባት የቻለው የሚለውን ነገር ሁለት ሱፐር የገቡ ልጆች አሉ። አሁን በቅርብ በኔቼን እንኳን ያሉ ማለት ነው። ብዙ ወደዛ ሄጄ መማቃቸው ልጆች ማለት በየቤቱ ብዙ ስለማልሰማ እንጂ በጣም ብዙ ልጆች አሉ። በየቲሙ ላይ በጣም ብዙ ልጆች አሉ ሱፐር የሚገቡ። ጀስት ግን አሁን ያስታወስኳቸውና አሁን በቅርብ ገብተናል ብለው ከደወሉ ልጆች ሁለቱን ይዤላችሁ መጥቻለሁኝ። እነሱ እንዴት ሱፐር ገቡ የሚለውን ነገር ያካፍሉናል እንደ ሐሳብ። እንደገና ደግሞ ሞስ ዛለ ሞስን ያው ታውቁታላችሁ አብዛኞቻችሁ። ሞስ ቲምወርክ ላይ ጎበዝ የሆነ ልጅ ነው ከምላችሁ በላይ በቲምወርክ የሚያመል ልጅ ነው። አንድ ቀን በቪዲዮ አይቼው ማለት ልጅ ነው። አላውቀውም ሞስን ሁላኔ ሞስ በስሙ እንጂ ማውቀው ምን አይነት አጭሩን ወፍራሚውን ቀጭኑን ሁላ አይቼው አላውቅም። በቪዲዮ እንኳን ወጥቶ አያውቅም። ይሄ ማለት የሚሰራው ውስጥ ለውስጥ በቴሌግራም በምናምን ፖፕ ላይ ውስጥ ለውስጥ በየቤቱ ይገባ ምናምን እንደዛ ነው እንደዛ ነው የሚሰራው። ምንም ሱፐር አይግባ እንጂ አሁን ላይ ባለበት ሁኔታ በቲምወርክ አሪፍ ነገር ያገኛል፣ አሪፍ ደረጃ ይዟል። ስለዚህ እንዴት ያንን ነገር ሰራው ቲምወርክ ማለት ምን ማለት ነው የሚለውን ነገር አጠር አድርጎ የሚነግረን ይሆናል ማለት ነው። ሁለት ሱፐሮች አሉ። አንድ ስለ ቲምወርክ በደንብ አድርጎ የሚነግረን ሞስ አለ። ከመጣ ዲቫ አለ። አሁን ላይ ሮኬት ወስኖ እየሰራ ያለ ልጅ ጎበዝ ልጅ እንደዚሁ። እነሱ ያው ሰው ሰክሰስ በሆነበት ነገር ሲያወራ ይሻላል። እውነት ለመናገር እታች ያለን ሰው አሁን ባመጣላችሁ እና ቢያወራ መጀመሪያ ለራስ ብቁ ሆኖ የምትሉት እና ብቁ የሆነ ሰው ናቸው ግዴታ መገኘት ያለበት ብዬ ስለማምን ነው ግዴታ እነሱን ያመጣኋቸው። ስለዚህ በቻላችሁት ሸር አድርጉ። መስዋዕት ያለው ቢያንስ 1000-2000 ሰው እንዲኖር ሸር አድርጉ። በፕሮግራሙ መሀል ላይ ከበዛ መሀል ላይ ቆርጠዋለሁ፣ ካልሆነ ደግሞ መጨረሻ ላይ አብደላ እና ፍጹም ማነው ፍፄ እዚህ ጋር ኮሜንት ጻፊላችሁ። ፍፄ የለበሳቸውን ፕሮፋይል ይዩት። አብደላና አረምላ የሚባሉ ልጆች አሉ፣ ትንሽ ታለንት የሆኑ ልጆች አሉ። እነሱ ልጆች በመሀል ገባ ብለው ያዝናኑናል። ቅዳሜ ፕሮግራም አላቸው። የቅዳሜ ፕሮግራማቸው ቅዳሜ በራሳቸው ቤት ፒሲ ገብተው ነው የሚያቀርቡት። ያንን ፕሮግራማቸውን ዛሬ ላይ ደግሞ በትንሹ እንደ አጠር አድርገው ሃይላይቱን ያሳዩናል። ከዛ በኋላ ቅዳሜ ደግሞ ቤታቸው ላይ ተገኝተን ያው ፖፕ ይዘቱ መቀየር ስላለበት ነው። ቅድም እየተናገረ ነበር እዚህ ጋር አማኒ ጀስት ይሄ ኤጀንሲ እና ሆስት ሆኖ ከመስራት በተጨማሪ ግዴታ የሆነ ታለንትድ መሆን መቻል ስላለብን ታለንታቸውን እንዲያሳዩ ያው እንደዛ አይነት ታለንት ያላችሁም ልጆች በዛው እንድትበረታቱ ማለት ነው። በዛው እንድትነሳሱ ስለፈለኩኝ ያው እነሱ መሀል ላይ ገብተው ያቀርቡልናል። በሰፊው ደግሞ እነሱ ተዘጋጅተውበት ቅዳሜ ማታ ላይ እነሱ ቤት ሄደን የምንዝናና ይሆናል ማለት ነው። ከማን ልጀምር? ከሲስኮ ካንተ ልጀምር። አሁን ላይ እንትን አስቸግሮታል ሲስኮ። ያው ስለሱ ባልናገርም ሲስኮ በጣም ታጋይ ልጅ ነው። አላውቀውም እኔ ራሱ እሱን
በምስል አላውቀውም። አንድ ቀን ላይቭ ላይ ወጥቶ ምናምን አይቼው አላውቅም፣ ግን ሱፐር ገብቷል። ውስጥ ለውስጥ ነው በቃ ስራቸው እነሱ እና እንዴት ነው ውስጥ ለውስጥ እየሰሩ ያሉት እንዴት ሱፐር ገባ ምናምን የሚለውን ነገር ወጣ መሰላ አለሙስ አለ 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 ራስ ትለኝ ሁሉ ይሰማል ጊዜ ይሄ ሁሉ ሳሰምቼ ልክ አንተ በቃ ቀጠል ስትለኝ ኔትወርክ ይዘኛል። አሁን ይሰማል። እሺ እንዴት ናችሁ? ሰላም ናችሁ ወይ? ረምላንና አብደላ ካላችሁ ኮሜንት ጻፉልኝና ይስባችኋል። ሞስ እሺ፣ ሰላም ብያለሁ። እሺ እሺ። በቲምወርክ ዙሪያ እንዳወራን የፈለከው እኔ ሱፐር ገብቻለሁ። የትኛውን ኢሹ እናንሳና እናውራ? አሁን ላይ የትኛውን ኢሹ ነው? አሁን ላይ ባለው ሁኔታ መጀመሪያ አንተ እንዴት ሱፐር ገባህ የሚለውን ታሪክ እንድነግረኝ ይፈልጋሉ። ያው ብዙ ሰዎች ስላሉ እንዲያዳምጡ እኔ ባውቀው ማለት ነው። ኦኬ። ለማ አሁን ላይ ተሰርቶ እንዴት ሱፐር ገባህ የሚለውን ነገር አጠር አድርገህ እንነግረና ከዛ ስለ ቲምወርክ የራስህን ግንዛቤ ያለው ነገር ተነግረና ደግሞ እሺ ከዚህ ፕላትፎርም ላይ ከገባው ኦልሞስት ወደ 5 ወር ኦር 4 ወር ከምናምን 5 ወር እንኳን አልሞላኝም። ኤግዛክትሊ 4 ወር ከምናምን ቢሆነኝ ነውና 2 ወሩን በደንብ ወጥሬ ሰርቼ ነበረ፣ ልጆችን ይዤ ነበረ። ስለዚህ ፕላትፎርም ዲፕሊ በደንብ ዲግ አደረግ ነበረ፣ አውቅ ነበረ። ምክንያቱም ይሄንን ካወቅኩት በኋላ ከዛ ምን መስራት እንዳለብኝ ማወቅ እችላለሁና ይሄንን ፕላትፎርም ማወቅ ነው የቀጠልኩት እና በአንድ ቀኔ ነው በአንድ ሰዓት ውስጥ አልሞላም ኤጀንት የሆንኩት እኔ እዚህ ፕላትፎርም ላይ ኤጀንት ስሆን 1 ሰዓት ውስጥ ኤጀንት ሆንኩኝ። ከዛ ወዲያውኑ መስራት የቀጠልኩት በቃ ከዛ በሁለተኛው ቀን ኢንካሜን መለስኩኝ። ከዛ ከመለስኩ በኋላ በቃ ምንም አላቆምኩም። በየቀኑ እዚህ ፕላትፎርም ላይ ያለው ስልኬ ባትሪው እስኪያልቅ ድረስ አለው። ከዛ ሌላ ስልክ በዚሁ ፕላትፎርም ሌላ ስልክ ገዛው። ሌላ ምንም ያረኩት ነገር የለም። ሌላ እንደ ተጨማሪ አንድ ስልክ ተጨማሪ ብዬ ገዛው። ከዛ ቀጠልኩ ስራዬን። 2 ወር ሙሉ ቲም ገነባው በደንብ አድርጌ። ከዛሬ 2 ወር በፊት ቲም ገነባው በደንብ አድርጌ። ጥሩ ቲሞች ገነባው። አሪፍ ልጆች ገነባው። ጥሩ ልጆች ማለት ነው፣ የሚሰሩ ልጆች። ከዛ ስለ ፕላትፎርሙ ማታ እየተገናኘን በደንብ እናወራለን። ስለ ፕላትፎርሙ በደንብ እንነጋገራለን። ከዛ እነሱም ልጅ እንዲይዙ ሰክሰስ መሆን እንደምንችል ምናምን የሚለውን ብዙ እናወራበታለን። አንዱ ልጆች የሚያልባቸው ውስጥ መብሬ ምናምን ተክተው እየሰሩ ያሉ ልጆች አሉ። በቅርቡ ኤስ የሚገባ ልጅም አለኝ እና በጣም እየተጉ ነው፣ እየሰሩ ነው ያሉት በደንብ ማለት ነው በደንብ። እና ይሄን አጋጣሚ እየሰራሁት አሁን ባልሰራ ኖሮ ከዛሬ የሆነ በፊት እገባ ነበር ኤስ። እና አሁን የሆነ ችግር ገጠመችኝ። ኢቭን ለ2 ወር በአክሲደንት ምክንያት ፕሪዝን ነበርኩ ለ2 ወር። ይሄን ኤቭሪባዲ እንዲያውቀው የምፈልገው ለጉራ አይደለም፣ እንዲተጋ ስለምፈልግ ነው። ሰው እንዲተጋና ያለውን ኤፈርት አውጥቶ መስራት እንዲጀምር ስለምፈልግ ነው። ቲሜን በደንብ አድርጌ ገንብቻለሁ። በደንብ አድርጌ ሚስ ስለ ፕላትፎርሙ አውቀው ዞር ፍንክች አይሉ። ስልጠና ባለ ቁጥር እዘጋውና ቤቴን ሁላችሁም ኑ ብያቸው ስልጠና ያለበት ጋር በተለይ ሂላስ ጋር ሸረፍ ጋር አሊ ምናምን ሲኖሩ አንዳንድ ጊዜ እነሱ ሲኖሩ ስልጠና ላይ ስለዚህ ፕላትፎርም ኮር የሆነ ሐሳብ የሚያነሱ ሰዎች ጋር ሄጄ አሳያቸዋለሁ። ይሄንን ፕላትፎርም በደንብ እናየዋለን አብረን። ከዛ ተመልሰን መተን ደግሞ እንደ ቤት ቁጭ ብለን እናወራበታለን። እኔ ጋር ቁጭ ብለን ሊሆን ይችላል፣ ልጆቼ ጋር ቁጭ ብለን ሊሆን ይችላል። ስለዛ ሐሳብ እናወራበታለን። ዳስግድ ብለን በሐሳቡ ላይ ተጨማሪ ሐሳብ የሚጨምሩ ልጆች ሲኖሩ ደግሞ በጣም በደስታ እነዛን ሐሳቦች ጨምረን ሌላ ፈርዘር ሄደን እናወራለን እና ከብዙ አንግል አሁን ለምሳሌ በጌመር ዙሪያ በሳይድል ዙሪያ
ያልሰራውባቸው ማለት ነው። ያልሰራውባቸው ነው በደንብ መስራት የምፈልገውና ካሁን በኋላ እሰራለሁ በደንብ ወጥሬ ካሁን በኋላ እንደ ሸረፍ ለፊት የምታዩኝ እኔን ነው የሚሆነው። እስከዛሬ ድረስ ኤኒዌይ ላይቭ ላይ ብዙ ሰው አያውቀኝም። ልክ እንደ ሞስ ማለት ሞስንም እኔ አላውቀውም። ሸረፍ ሊያቀኝ ይችላል የሆነ በሆነ አጋጣሚ ተገናኝተን ሊሆን ይችላል እንጂ ብዙዎቻችሁ ከልጆቼ በስተቀር መጀመሪያ ካገኘኋቸው ልጆቼ በስተቀር ላይቭ ላይ ማንንም አይተኛም እና ቲሜን በደንብ ከያዝኳቸው በኋላ በደንብ አድርጌ ስለዚህ ፕላትፎርም እነግራቸዋለሁ እንዴት መስራት እንዳለባቸው ቲም ራሳቸው ደግሞ ቲም እንዲገነቡ እሰጣቸዋለሁ። ልጅ አሁን እኔ ጋር ኢንቫይት አድርጉና እኔ ጋር አስመዝግቡ። ከዛ እናንተ ልክ ስታድጉ የኔን ልጆች እኔ ጋር የሰጣቸውን ያስመዘገቧቸው ልጆች እያንዳንዱን አንድ ሁለት ብላችሁ ቆጥራችሁ ፎርማት አይሰማማ ኔትወርክ ይዘታል መሰለኝ። ሞስ ይሄ ሁሉ ደቂቃ ሳወራ በባዶ ነበር። አይ ትንሽ ደቂቃ ነው አንድ ደቂቃ ነው። እሺ ኤኒዌይስ እና በጣም በብዙ ሁኔታ ከቲሞቼ ጋር እንወያይ እናወራ ምናምን ነበር። ዋናው ኤፈርቱ ከልጆቼ ጋር በስልክ ሁላ ተደዋውለን ረጅም ሰዓት እናወራለን። በቴሌግራም ረጅም ሰዓት እናወራለን። ያለንን ሐሳብ አንስተን ስለዚህ ፕላትፎርም በእቁብ መልኩ ሊሆን ይችላል። እኔ ፕሮፋይሌንም ብታዩት አንድ ዞር ብታረጉት እቁብ ሸረፍንም አውርቼው የሆነ ሰዓት ላይ ትዝ የሚልህ ከሆነ ሸረፍ አውርቼ እቁብ እንደዚህ ምናምን ብለን ኢሹን በምናምን የሚያወጡትን ወጪ እኔ ጋር መጥተው የእቁብ ሰብሳቢ ሆኜ መስራት ጀመርኩ ምናምን። ከዛ ባለፈ ለሁለት ወር ፕሪዝን ገባሁ። መጀመሪያ በገነባሁት ቲም ግን ከፕሪዝን ከወጣሁ በአክሲደንት ገብቼ አጋጣሚ የሆነ ሰው ገጭቼ ነበርና በአክሲደንት ከወጣሁ በኋላ አሁን 3 ወር ተፈርዶብኝ በአመክሮ ከ2 ወር በኋላ ወጣሁ። ከዛ ከወጣሁ በኋላ ደግሞ አሁን ያለው ኬዝ የሆኑ መሞላላት የነበረብኝ ልጆች ነበሩ። ኢኒሼት አረኳቸው ልጆቼን ምናምን በደንብ ተነቃቁ። አሁን የነበረውን ነገር እኔ ጭራሽ አላውቀውም። እንደዚህ አይነት ይፈጠር ቲክታክ ይወራ ማን ያወራ አላውቅም። እንደወጣው ቀጥታ ጉጉቴ ፖፕ ላይቭ ምን ያህል ጓጉቼ እየጠበቅኩት እንደነበረ ምን ያህል ወጥቼ ሰራበታለሁ የሚል ጉጉት እንደነበረኝ በተሻለ ደግሞ ይዤው ገብቼ ቢሆን ኖሮ ምን ያህል እንደምሰራ ልታውቁት የምትችሉት ነበርና ላስት ዊክ ኤስ ገብቻለሁ። የሆነ በሆነ በተፈጠረ ነገር እንትን አለ ኮላብሬት አደረግን ተባበርን ከልጆቼ ጋር ምናምን በደንብ ሰራ ከነሱ ጋር ያለውንም አሁን ተወያየንና ከዛ በኋላ መልሰን ወደ ስራ ቀጠልን ማለት ነው። የነበረውን ነገር ግን ልጆቻችሁ ሲተኙ ማነሳሳት እና የሆነ ተጓዝ መቻል አለባችሁና ከሱ አንፃር የሆኑ የተኙ ልጆች ሲኖሩ ምናምን ሲኖሩ ማንቃት እየደወሉ ማነሳሳት ከዛ የሆነ ግሩፕ ምናምን ውድድር ማቅረብ። አሁን እኔ ውድድር አዘጋጃለሁ ለልጆቼ ምናምን በዚህ ምክንያት ኤኒዌይስ ብዙ አወራው። በዚህ ምክንያት ኤስ ልገባች ይያለው። ኤስ ቀላል ነገር ነው። ከዛ በኋላ ግን መስራት መቻል አለባችሁ። ኤስ የሚገባ ነገር ነው ማለት እኔ አልገባም ብዬ ፕሮሚስ እንደዚህም ሆነ እንደዛ ለፋንም ደከምንም እነ ዴቭ ምናምን ቲም ሰርተን ነበር። እነ ናቲ በጣም ብዙዎች እና አቤላ ምናምን በጣም ብዙ ቲም ሰርተን እያወራን ነበር እና አዚዝም አሁን አዚዝ ነበር አይ ቲንክ ኔትወርክ አስቸገረው መሰለኝ እና እነሱም አድርገን በደንብ ቲም አፕ መስራት ጀምረን ነበርና የዛኔ በሰራነው ቲም እነሱም ቀጥለዋል። እኔ ወደ ኋላ ቀርቼ ነበር። አሁን ደግሞ ወደፊት እንገሰግሳለን ብዬ አምናለሁ እና የማይደረስ ነገር ምንም አይነት ነገር የለም፣ ይደረሳል። ያላችሁን እንትን ኤፈርት ተጠቀሙት። ሄዚቴት አታርጉ። ምንድነው ወደ ኋላ አታፈግፍጉ። ባላችሁ ጸጋ በርቱ ይላል እንግዲህ መጽሐፍ እና እናንተ ባላችሁ ጸጋ ባላችሁ ታለንት ባላችሁ ነገር እዚህ ላይ ተገልጣችሁ መስራት ነው። በደንብ
ኢኒሼት ማድረግ ሰዎችን ማንቀሳቀስ ነውና ይሄ ነው ሱፐር የገባውበት ከፖፖ ጋር የነበረኝ ቆይታ ይሄ ነበር። እሺ ቴንክ ዩ በጣም ያው አዚዝ የለም እንጂ እዚህ ጋር የምጠይቀው ጥያቄ ነበር። ያው ዴቪን ሳቦ ዴቪስ ያ ዴቪስ ያየው እና አዚዝ ቢኖር ደስ ነበር። ሲስኮ ባጭሩ 2 ወር አሰራው ያላቸው 4 ወር እዛ ሀገር የተገባ 4 ወር 2 ወሩን እስር ቤት ላይ ነበር። መቼም እስር ቤት ነው ስልክ አይነካካም። ስለዚህ በ2 ወር ውስጥ ነው በኋላ በራሱ አፑ ኤስ አስገብቶ ተራሱን አገኘውና የሚገርመው ገንዘብ እሱ ሰብሚት ያለው ፖፕ የሚገርም ገንዘብ አዘጋጅቶልን ነበር ሲወጣ ማለት ነው። ባጭሩ ላችሁ ፈለኩት ምንድነው የሆነ ሰዓት ከለፋችሁበት የሆነ ነገር እንኳን ቢፈጠር ምናልባት ከነገው ፕሮግራም በኋላ ከሐሙስ ፕሮግራም በኋላ አሪፍ ሁኔታዎች ይፈጠራሉ። በጣም ኃይለኛ ልጆች ሊመጡ ይችላሉ። ሞር ታለንትድ የሆኑ ልጆች ይመጣሉ ብዬ አምናለሁኝና በደህናው ጊዜ እንትን ሰብስባችሁ ምናምን ቲም ገንብታችኋል ምናምን የምትሉ ልጆች ከዚህ በኋላ ማለት ነገር ይፈጠራል ብዬ አምናለሁ። ስለዚህ ይቻላል እንደሚቻል ማሳያ ነው ብቻ ባጭሩ እኛ መጀመሪያ ስለመጣ ምናምን አይደለም። በቅርብም አሁን ታዩታላችሁ። አንዳንዴ የራሳችሁን ማሳነፍ ሁሉ ጊዜ እናገራለሁ። እኔ ገና ስገባ የዛሬ 9 ወር ምናምን አካባቢ ማለት ነው 9 ወር ያሰረው ላይ ከገባሁ የዛ ሰዓት ስገባ እንደዛ አይነት ወሬ ይወራ ነበር። እዛ ሀገር የሆነ ቤት ሲገባ በቃ ፖፕ አብደላ ሚውታርግሽ ፖፕ እንደተበላበት አድርገው አረ ፖፕ እኮ በቃ ተበላበት ነሙሂ ነምናምን ከፊት የነበሩ ልጆች እንደበሉበት ሲወራ ሰምቻለሁ። ወላሂ ነው የምላችሁ። ሌቭል 1 ሆኜ እዞራለሁ በየቤቱና የሆነ ነገር ለማዳመጥ እንደዚህ ብሎ ሲያወራ ሰማሁት የሆነ ሰው በቃ እንደሰማሁት ግን ስለዚህ ኤጀንሲ በሆነ እኔ መጥፎን ሐሳብ አይደለም የወሰድኩት ጥሩን ሐሳብ ነው የወሰድኩት። እኔም ኤጀንሲ በሆነ እዚህ ደረጃ ደርሳለሁ ማለት ነው የሚል ነገር ነው የወሰድኩት እንጂ መጥፎ ነገር አልወሰድኩም። እና በየጊዜው በቃ ይወራል። ጀመርኩት በአንደኛው ወር እኔ አንድ ወር ሲሞላኝ ያ ወሬ ይወራል። ሁለተኛው ወር ላይ የሚመጣው ሰው ይወራል። ሶስተኛው ወር ላይ ያለ አሁንም ይወራል። የሚሰሩ ሰዎች ግን በዛ ልክ እየሰሩ ነው ያሉት። ይሰራሉ፣ ስኬት ላይ ይወርቃሉ። እነዚህ ልጆች የዛሬ 3 ወር የዛሬ 4 ወር እንደዚህ ብሎ ሲወራ አሁን በጠይቃቸው አሁን ፖፕን በቃ ፖፕን እኮ እናንተ ተጠቀሙበት የሚባል ወሬ አሁንም እንደዛ አይነት ወሬ ይወራል። እርግጠኛ ነኝ ነገም ከነገ ወዲያም እንደዛ አይነት ወሬ አይቀርም። አንዳንድ ሰው መስራት ሲያቅተው የራሱን ኢነርጂ ጠፍቶ የሰውን ኢነርጂ ያጠፋልና በቻላችሁት ትችላላችሁ። ግን ፖፕ ላይ 3 አይነት ሰው 4 አይነት ሰው አለ። ብዙ ጊዜ እናገራለሁ። አሁን ላይ ባለው ሁኔታ ወይ 3 አይነት ሰው ወይ 4 አይነት ሰው። አንዱ ብልጣ ነው፣ በቃ እየበላበት ነው በሰን ስርዓቱ በደንብ ገብቶታል። ሁለተኛው ደግሞ ምንም እየሰራበት አይደለም። ምንም አይነት ጀስት ገብቶ ወይ የሆነ ፖፕን አይቼዋለሁ ለማለት ወይ ዝም ብሎ ገብቶ ወይ ወጣ ሰው ወይ ገብቶ ዝም ብሎ ምንም ነገር እየሰራበት ያልሆነ ሰው አለ። ሰነፍ ሰው ማለት ነው። ሶስተኛው ሰው ደግሞ በጣም የሚለፋ ሰው አለ። አይሳካለት በጣም ይለፋል። በቃ ይሆን መለወጥ ይፈልጋል፣ ብር መያዝ ይፈልጋል ምናምን በጣም ይለፋል። ግን ምን ላይ መልፋት እንዳለበት አያውቅም። የት ላይ መለፋት እንዳለበት አያውቅም። ጀስት ላይቭ ስሩ ሲባል ይሰማል። ላይቭ 14 ሰዓት የሚቀመጥ ልጅ አውቃለሁኝ። የሆነ ነገር ላይ ይባላል። ያንን ነገር በራሱ ቀይሮ ስማርት ሆኖ ምናምን አይደለም የሚሰራው። ከዛ ነገር ላይ መልፋት ዝም ብሎ እንደዚህ አይነት ሰዎች በጣም ዋጋ ትከፍላላችሁ። አራተኛው ሰው ደግሞ ሆነ ጀስት የሆነ ነገር ነካ አድርጎ ሰጥቶ የሆነ ብር የሆነ ልክ እንደ ስካመሮች ያለው ነካ አድርጎ ብር በቃ የሆነ ወደ ባንኩ ማስገባት የሚፈልግ ሰው እንደዚህ አይነት ሰው አለ። ደግሞ አይሆንም ጭራሽ። ስማርት ሆናችሁ መገኘት መቻል አለባችሁ። አሁን ላይ ያለው ሁኔታ ምንድነው? የፖፕ አሁን ላይ ያለው ሁኔታ ምንድነው? ከዚህ በኋላ እኔ በየትኛው መስመር ብሄድ ያሳካኛል?
ስኬታማ ሆንበታለሁ ብላችሁ ራሳችሁ ጋር አጥናችሁ ነገራቶችን ከቀኝ ከግራ አይታችሁ የማትሄዱ ከሆነ ዝም ብላችሁ በባዶ ሜዳ ብትለፉ የሚመጣ ነገር የለም። ስለዚህ ራሳችሁ ጋር አውርታችሁ ያሉን ነገር አየት አድርጋችሁ ስማርት ሰው ቲምወርክ ላይ በጣም እየሰራ ያለ ልጅ። አንዳንድ ጊዜ ቲምወርክ ላይ ስትሰሩ የሆነ እንትን ላይኖር ይችላል፣ ስፒድ ላይኖር ይችላል። ይሄ ኤጀንሲ ሌቨላችሁ ከዛም ሲገባ እንትን ሲል ነው የኤጀንሲ ሌቨል ቶሎ ወደ ላይ የሚገፋው። ቲምወርክ ላይ የሚሰራ ሰው ግን ቀስ ብሎ ነው የሚገፋው እና አብሶ በኤስታይዶል በሮኬት ውስጥ ላይ በጣም እየሰራ ያለ ልጅ ከምላችሁ በላይ በጣም ጎበዝ ነው። ቅድሚያ አይታችኋት ከሆነ ኤስታይዶል የሆነች ልጅ ገብታ ነበር እና ኢማ የምትል ልጅ እና ሞስን ትራማ ስትል ነበር። እሱ ሞስ ማለት ነው ኤስታይዶል ላይ ሮኬት ውስጥ ላይ በጣም እየሰራ ነው ከምላችሁ በላይ ማለት ነው። እና አንዳንድ ጊዜ ግርም ይለኛል በሷ አማካኝነት ባይዘው የሆነ ሰዓት ላይ ድብልቅልቁ ጠፍቶ ነበር ሞስ እንትን ቲክቶክ ማን ፖፕ በቲክቶከሮች አማካኝነት በጣም ብዙ ቲክቶከሮች መጥተው ነበር እና አሁን ፎንት የመጡበት ዘመን ምናምን ማለት ነው። እዛ ላይ ትልቁ ሚና 90% የተጫወተው እሱ ነው። እንደምንም ብሎ 2 ወር አካባቢ ፈጅቶበታል አንድ ቲክቶከር ለማምጣት። እሷን ሲያመጣት ነው እንደገና ሰው እየተሰማማ የመጣው ማለት ነው። እና በጣም ጎበዝ የሆነ ልጅ ነው ከምላችሁ በላይ በቲምወርክ የሚያምን ልጅ አይቼው አላውቅም እኔ ላይቭ ላይ እና ቲምወርክ ነው በውስጥ ይግባ እንጂ አሁን ላይ ባለው ሁኔታ አሪፍ የሚባል ያለበት ሁኔታ አሪፍ የሚባል ሁኔታ ነው። ምናልባት ኤስታይዶልና ሮኬት ውስጥ እነሱ በደንብ ስላላቸው የእነሱ ኮሚሽን ከፍ ዝቅ አይልም። አንዴ ከፍ ካላላችሁ ከፍ ነው የሚቀር። ስለዚህ ይሄ ነገር እያስሄደ ነው። በግል እየነገርኳቸው ነው። ኤስታይዶልና ሮኬት ውስጥ ቪዲዮ ያልሰራሁበት የራሴ ምክንያት አለ። ግን አሁንም ቢሆን አለ ሞስ ፎሎ አድርጉትና በውስጥ አዋሩት የምትፈልጉት እንዴት የምንመዘገበው ኤስታይዶል ምንድነው ሮኬት ውስጥ ምንድነው ሙሉ ነገር ይነግራችሁ። የምትፈልጉትን ነገር በሙሉ ጠይቁት። ያው ፎሎ አድርጉት። የፈለጋችሁትን ነገር አዋሩት በደንብ አድርጎ ይነግራችኋል። ስለዚህ ጀስት አለ ከላይ እንዴት ራሱ እንዴት እየሄደ እንደሆነ ምናምን እንገርና አማኒ የሆነ መልዕክት አስተላልፎልን ወደ እንትን እናልፋለን ወደ ፕሮግራም ነው። ከዛ በፊት ምን ያህል ኮሚሽን አገኘህበት እያላችሁ ለነበራችሁ በዚሁ ነው ወይ የገባኸው እያላችሁ ለነበራችሁ እንደዚሁ ነው ትችብ የገባሁት። ከዛ በኋላ ስገባ ለ8 ሚሊዮን ትንሽ ነው የቀረው። ስክሪንሾት ልኬልህ ነበር አይደል? 8 ሚሊዮን ኦልሞስት ማሳየት ብቻ ብታሳይልኝ ሁላ ምርጥ ነበር። በዚሁ አካውንት ነው የገባሁት እና ምንም እንትን የለውም። ሄዚቴት አታርጉ። አሁንም የሆነ ለምክንያት አትደርድሩ ልላችሁ ፈልጌ ነው። ለመስራት ምክንያት አይደረደርም ማናችሁም። አሁን አንድ ሰው ዲስከሬጅ ሲሆን ሌላውንም ነው ይዞ የሚወርደው እና ይዞ ለመውረድ ለመተኛት ከእንቅልፋችሁ ላለመነሳት ምክንያት አታብዙ። ምክንያት ሊሆናችሁ አይገባም። ይሄ ላለመስራት ማለት ነው። እኔ በዚህ አካውንት ነው የገባሁት አንደኛ። ሁለተኛ ደግሞ ገብቼ ስወጣ 8 ሚሊዮን ኮይን ጠብቆኛል። እዚሁ ላይ በቀን 700 ምናምን ትራንዛክሽን እንትን ይገባልኛል። 700 ምናምን ይገባልኛል እና ጥያቄዎቻችሁን ልመልስ ብዬ ነው። ሞስ አምሶ ቴንክ ዩ በጣም እሺ። ሞስ ቀጥል። እሺ ፋሚሊ ሁላችሁም መጀመሪያ ሰላም ብያለሁ። ሸረፍ ቴንኪዩ እድሉ ስለሰጠኝ። ምን ነበር አንድ ኮሜንት እያየሁ ነበር አሁን ወንድም ለሱፐር ለመግባትም ላለመግባትም ሌቭል ማተር አያደርግም። ማወቅ ያለባችሁ ሌቭል ማለት ዌልዝ ሌቭል ስንሰጥ ወይም ጊፍት ስንሰጥ ወይም ሰፖርት ስናደርግ የሚያድግ ነገር ነው እንጂ ሱፐር ለመግባት ወይም ላለመግባት ምንም የሚኖረው አስተዋጽኦ የተለየ ነገር የለም። ግን እዚህ ጋር ትልቅ ጊፍት መስጠትና ብዙ ትራንዝ እንዳደረገ ወይም ብዙ ኤክስቼንጅ እንዳደረገ ነው ዌልዝ ሌቭሉን የሚያሳየው እንጂ ሱፐር የመግባትና ያለመግባት ምንም እንትን የለም። 40 50 60 ሌቭል ሆኖ እኮ ኖርማል ጊፍተር አለ። ምንም ኤጀንት ሌቭል ኤጀንት ያልሆነ ማለት ነው። ኖርማል እንደዚህ አይነት ጊፍተሮች አሉ። ሶ ያ ማለት 50 ላይ ሌቭል ስለገባ ሱፐር ገባ ማለት አይደለም። ወይም ሌቭል 10 ላይ ሆኖ አንድ ሰው ሱፐር አልገባም ማለት አይደለም። ያ ማተር አያደርግም።
ዋናው ኔትወርካችሁ ነው። ሶ ብዙ ጊዜ እኛ ቲም በደንብ ቲም ወርክ ላይ ይሰራል። ኤስአይደል የሚባል እና ሮኬት ውስጥ የሚባሉ ነገሮች አሉ። እነሱ ነገር ላይ እናወራለን። ከዛ በፊት ግን መናገር እንፈልገው አንድ ነገር አለ። በፊት መጀመሪያ አካባቢ ሸረፍ ሲያስተምረን ኤጀንት ከመሆናችን በፊት እንማር አንድ ነገር ነበረ። እዚህ ፕላትፎርም ላይ ኤጀንት ሆናችሁ ስትሰሩ እንዴት ሱፐር ትደርሳላችሁ ብሎ ሲያስተምር አንድ ነገር አስታውሳለሁ። ለምሳሌ ያክል 5 ልጆችን ይወስድ ነበር። አንድ ሰው 5 አክቲቭ ልጆች ቢኖሯችሁ በጣም አክቲቭ ልጆች 20 30 100 ሳይሆን 5 መስራት የሚችሉ አምኖበት ፕላትፎርሙ ላይ ትዕግስት ኖሮት መስራት የሚችል 5 ልጆች ቢኖራችሁ እነዛ 5 ልጆች ሁሉም ሲሲ መግባት ቢችሉ እናንተ ምን ትገባላችሁ? ቢ። እነዛ 5 ልጆች አሁንም ሲሲ የገቡ ልጆች ቢቢ መግባት ቢችሉ ምን ያክል ተደረገ ማለት ነው? ከ5 ልጆች ወደ 150 ኤክስቼንጅ ተደረገ ማለት ነው። 150 ወደ 50 ሚሊዮን ኤክስቼንጅ ተደረገ ማለት ነው። ያ ማለት ኤ ያስገባችሁ ማለት ነው። ገብታችኋል? ሶ አትሊስት እንኳን በ5 ልጆች ኤ ኢዝሊ መግባት እንደሚቻል ያስረድና ነበር። ግን አሁን ብዙዎቻችን ላይ ምንድነው ችግራችን? በቃ በጣም ብዙ ልጅ ስለያዘን ቶሎ ሱፐር እንደምንገባና ትንሽ ልጅ ብቻ ስላለን እንደማንገባ የምናስብ ልጆች አለን። ሶ ይሄን አንደርስታንዲንግ መቀየር አለባችሁ ብዬ አምናለሁ። 5 መስራት የሚችል አቅም ያለው ልጅ መፍጠር ከቻላችሁ 5 ልጆች ላይ መልፋት ከቻላችሁ አትሊስት ኤ መግባት እንደምትችሉ ያሳያል። ሶ ግን እነዛን 5 ልጆች ኃላፊነታችሁን ተወጣችሁ መሄድ ብቻ ሳይሆን 5 ልጆች አመጣችሁ አስተምራችሁ አሰልጥናችሁ ዞር ማለት ሳይሆን በእነሱ ስር የሚመጡት ልጆች እዛ ጋር ሰፖርት ማድረግ አለባችሁ፣ ጋይድ ማድረግ አለባችሁ፣ እንደ ቲም መስራት አለባችሁ። ኃላፊነቱን ለዛ ሰው ብቻ ጥላችሁ ሳይሆን መሄድ ያለባችሁ እስከ ልጆቻቸው እስከ ልጅ ልጆቻቸው ብትችሉ በቃ ማድረግ እስከምትችሉ ድረስ መሄድ መቻል አለባችሁ። ሶ በዛ ልክ ራሳችሁን ለዚህ ፕላትፎርም ሰጣችሁ ለስራችሁ በጣም ዲሲፕሊን ሆናችሁ ካልሰራችሁት ትራይ ለማድረግ ያክል ከሆነና ምክንያታዊ ሰዎች የምትሆኑ ወይም ይሄ በቃ ችግር ፈላጊ ወይም ሮሮ አቅራቢ ብቻ የምትሆኑ ከሆነ ስራ መስራት ትችላላችሁ ብዬ አላምነው። ስለዚህ ግን ያሉትን ችግሮች ከኤጀንቶቻችሁ ጋር ቁጭ ብላችሁ ዲስከስ በማድረግ መፍታት ይቻላል የሚለው እምነት አለኝ። ይህን ከያዛችሁልኝ ወደ ቲምወርክ እንመለስና ቲምወርክ ላይ እኛ ቲም ላይ በደንብ እንሰራለን። ያ ማለት ምንድን ነው? አብዛኞቻችን ለራሳችን ብቻ እንጨነቅም ነው። በቃ የተለየ ሚስጥር የለውም። ምንድነው ስንሰራ ፋሚሊያችን በሙሉ አዲስም መጣ የነባርም ቢኖር ብዙ ችግሮች ቢኖሩ እነዛን ችግሮች አብረን ለመፍታት ነው የምንሄደው። ገብታችኋል? ኦኬ ሶሪ ቴክስት እየገባብኝ ነው። እና ምንድነው እዚህ ጋር ስትሰሩ ፋሚሊ ኖሯችሁ ስትሰሩ ማን ድረስ ነው ሰፖርት ልታደርጉ የምትችሉት? ታች የልጅ ልጅ 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 ለምን 7 8 9 ቼን አይሆን ወደ ታች እዛ ድረስ ሄዳችሁ ትሪት ማድረግ አለባችሁ። እዚህ ፕላትፎርም ላይ ሁሉም አዲሱ ነው ሲመጣ ትሪትመንት ይፈልጋል። በቃ አስገብታችሁ ያለው ነገር አስነግራችሁ ስራ ብላችሁ ዞር ማለት ብቻ የለባችሁ። ገብታችኋል? ወደ ራሳችሁ አቅርባችሁ አግባብታችሁ ፕላትፎርሙን ከተረዳውን በኋላ እናንተንም እንደ ፍሬንድ በደንብ ቀርባችሁ ያን ሰው እንዲሰራ ካላደረጋችሁት ኖርማሊ ስለ ፕላትፎርሙ ነግሮ ብቻ ዞር ማለት ያ ቲም ወርክ አይባልም፣ ወይም ቲም ላይ እየሰራችሁ ነው ማለት አይደለም። ሶ ማድረግ የምትችሉት ጥግ ድረስ መሄድ መቻል አለባችሁ። ስለዚህ ይህንን ካልን እዚህ ፕላትፎርም ላይ አሁን 2 ነገር አይቻለሁ። አንደኛው ኤጀንትነት ላይ ኔትወርክ ቢልድ አድርገን መስራት እንችላለን። ሁለተኛው ደግሞ ሞር ታለንትድ የሆኑ ሰዎች ካለን መስራት እንችላለን። አሁን ላይ ካያችሁ ላይቭ ሃውስ የሚባል አንድ ፕሮግራም መጥቷል። ቫይራል አውቶን ለ1 ሰዓት ያክል ቶፕ ዋን አድርጎን ብዙ ሰዎችን የምንተዋወቅበት ብዙ የምንችላቸውን ታለንቶች ማሳየት የምንችልበት በጣም አሪፍ ፕሮግራም ነው። ስፔሻሊ በዘፈንም ሊሆን ይችላል፣ በዳንስም ሊሆን ይችላል፣ በግጥም ኦር በሙዚቃ መሳሪያዎች በእንደዚህ አይነት ነገር መስራት የምትችሉ ታለንትድ የሆናችሁ ሰዎች ካላችሁ በጣም መስራት ትችላላችሁ። አንደኛ ኢቭን ኤጀንት ብትሆኑ ኤጀንትም ሆናችሁ ሆስትም ሆናችሁ ኢንሳይድልም ሆናችሁ ሮኬትም ሆናችሁ ማንኛችሁም መስራት ትችላላችሁ። ሶ ኢቭን ኤጀንት ሆናችሁ ታለንታችሁን እዛ ጋር አሳይታችሁ ለ1 ሰዓት ያክል መስራት ብትችሉ አንደኛ ብዙ ሰው ታውቃላችሁ፣ ሁለተኛ ከዛች ሰዓት በኋላ ኤጀንትነታችሁ ላይ ደግሞ ቫይራል ላይ ስለሚያስቀምጣችሁ መስራት ትችላላችሁ፣ ሰዎች ልትመዘግቡ ትችላላችሁ፣ ብዙ ነገር። ግን እዚህ ጋር ማወቅ ያለባችሁ ላይቭ ላይ በመስራት ብቻ ሰው መመዝገብና
ብዙ ልጆችን ማግኘት ይቻላል ብላችሁ ማሰብ የለባችሁም። ብዙ ሶርስ አለ፣ ሶሻል ሚዲያዎች አሉ፣ ብዙ ሶሻል ሚዲያዎች አሉ እና ፌስቡክ እና ቲክቶክ የመሳሰሉት ብዙ አሉ። ሶ ከነዛም ብዙ ሰው ማግኘት ይቻላል እና እዚህ ፕላትፎርም ላይ ብቻ ላይቭ ላይ ስለተወጣ ይገኛል ማለት አይደለም። እንደዛ ታስቡ። ግን አንዳንድ ልጆች እኔ እኮ በቃ ላይቭ ለመውጣት ፋይርወርክ ለቅቄ ምናምን ይላሉ። ከዛ ፋይርወርክ ለቅቄ ይሄን ያክል ሰው አልገባልኝም፣ ይሄን ያክል ሉዝ አድርጌያለሁ ምናምን። ሰው እሱ ሪዝም መሆን አይችልም። ብዙ ፕላትፎርሞች አሉ ከዚህ ፕላትፎርም ውጪ ማለት ነው። ሶ በጣም ብዙ አማራጭ አለ። ኮሜንት ሴክሽን ላይ ሄዳችሁ ሰዎች ልታመጡ ትችላላችሁ። ዩቲዩብ ላይ ሊሆን ይችላል። ብዙ የስራ ፍላጎት አለ። ስፔሻሊ አሁን ላይ እንደዚህ ኢዝሊ በቤታችን አክሰስ እያደረግን የምንጠቀመው ሴፍ ሆነን የምንሰራው የወለድ ስራ በጣም የብዙ ሰው ምርጫ ነው። ሶ ብዙ አይነት ነው ግን አቻችን ሰፖርት ለማድረግ ልጅ ፈላልጎ ሊሰጣቸው የሚችለው እንጂ ግዴታው አይደለም። ሶ ኤጀንቴ ልጅ ስላልሰጠኝ መስራት አልቻልኩም፣ ኤጀንቴ እያሰራችኝ አይደለም የሚል ሪዝን ተቀባይነት የለውም። እኔ ለምሳሌ መጀመሪያ ኤጀንቴ ሸረፍ ጋር እዚህ ፕላትፎርም ከመጣው በሶስተኛው ቀን ኤጀንት ከሆንኩ በኋላ ግን ማክሲመም 5 ቀን የቆየሁት እዚህ እንትና ሶሪ ስልክ ገብቶብኝ ነው። ሶ እዚህ ኤጀንቴ ጋር ለኤጀንት ከሆንኩኝ በኋላ ለ5 ቀን ነው እዚህ ቤት የተቀመጥኩኝ። 5 ቀን ከሆነ በኋላ ግን አልነበርኩም። ለአንድ ወር አልነበርኩም ማለት ፖፖ ላይ ነበርኩኝ። አባቴ ቤት ግን ኤጀንቴ ቤት መጥቼ አላውቅም። ለምን ነበረ? የራሴን ቲም የራሴን ኔትወርክ ለመስራት። ምክንያቱም እሱ ጋር መጥቼ በመቀመጥ ሌላ የተለየ የማገኘው ነገር የለም። እውቀት ነበር የሚያስፈልገኝ። የመጀመሪያው እዚህ ፕላትፎርም ላይ ሰክሰስፉል ለመሆን ይህን ፕላትፎርም ሙሉ በሙሉ አንደርስታንድ ማድረግ ነው። እያንዳንዷን ዲቴል ማወቅ አለባችሁ። ሶ እዚህ ላይ ደግሞ ብዙ ኢንፎርሜሽን የሚሰጣችሁ ቪዲዮዎች አሉ። አሁን ላይ በጣም ኢዚ እኮ ነው እውነት ለመስራትና ሞራል ያላችሁ ሰዎች ከሆናችሁ በጣም ብዙ አማራጭ አለ። ብዙ ኤጀንቶች አሉ በደንብ ከልባቸው ቁጭ ብለው በጣም ረጅም ሰዓት ማስረዳት የሚፈልጉ። ዩቲዩብ ላይ ብትገቡ እያንዳንዷ ዲቴል ስለ እያንዳንዷ ነገር በቂ የሆነ ኢንፎርሜሽን ማግኘት ትችላላችሁ። ይህን ስላላወቅኩ ነው ማለት የለባችሁም። ገብታችሁ ጎግል ማድረግ ገብታችሁ ሰርች ማድረግ ትችላላችሁ። ሶ እንደውም ሸረፍን በዚህ አጋጣሚ ልናመሰግነው ይገባል። ስለ እያንዳንዱ ነገር ከበፊት ጀምሮ እዚህ ፕላትፎርም ላይ የመጣ ሰው የትኛውን ቤት ኤጀንት ብዙ ጊዜ ሪከመንድ ሲያደርግ የምታዩት የሸረፍን ቪዲዮዎች ነው። ምክንያቱም ስለ ማንኛውም ነገር ሰርቶ አስቀምጦላችኋል። ማወቅ የምትፈልጉትን ነገር ገብታችሁ በደንብ ጠይቃችሁ ኦር እዛ ገብታችሁ ዩቲዩብ ላይ ሸረፍ ሚዲያ የሚላለው የዩቲዩብ ቻናል ገብታችሁ እዛ ላይ እያንዳንዷን ነገር ማየት ትችላላችሁ። ኢቭን ለጀማሪዎች ማለት ነው። ኖርማሊ ግን አሁን ላይ ምንድነው ችግር እየሆነ ያለው? የሆነ ስሙ ከጠፋ በኋላ ቅርብ ጊዜ በአንዳንድ ሰዎች ከዛ በኋላ ቲም ቢውልድ ማድረግ የከበደን ሰዎች ያለን እሱ ነገር በመልኩ ነው የምንፈታው የሚለው ነገር ላይ መስራት አለብን። እሱ ነገር እንዴት ነው? አሁን እኔ በቲም እየሰራው ያለሁት ብዙ አይነት ሰዎች ይኖራሉ እዚህ ፕላትፎርም ላይ። አንዳንድ ሰው ኖርማል እንደዚህ ተግባብቶ ከሰዎች ጋር አክቲቭ ሆኖ ሰዎችን አስመዝግቦ መስራት የማይችል ልጅ ይኖራል። ደግሞ በዛው ልክ ፈጣን ብዙ አማራጮችን ተጠቅሞ ኢንቫይት አድርጎ ሰዎችን ቲም ቢልድ ማድረግ የሚችል አይነት ሰው ይኖራል። ስለዚህ እዚህ ጋር ምንድነው ያለው አማራጭ? አክቲቭ ሆናችሁ ልጆችን ኢንቫይት አድርጋችሁ መስራት የምትችሉ ሶርስ ማግኘት የምትችሉ አይነት ሰዎች ከሆናችሁ ሞር ኤጀንትነት ላይ ብትሰሩ በጣም አሪፍ ነው። እኔ ልጅ የመመዝገብ ኦር ከሰዎች ጋር ቶሎ ኮሚኒኬት አድርጌ እንደዚህ ነገር ላይ የመስራት ብቃቱ የለኝም ብላችሁ የምታስቡ ልጆች ደግሞ ኤስአይድል ለሴቶች ኤስአይድል የሚባል ፕሮግራም አለ። ለወንዶች ደግሞ ሮኬት ሆስት የሚባል ፕሮግራም አለ። ስሙ ነው እንጂ ልዩነቱ ስራው አንድ ነው። ያ ምንድነው ላይቭ ስትሪም የምታደርጉት ላይቭ ስትሪም እያደረጋችሁ የምትችሉትን ከሰዎች ጋር በመግባባት አክቲቭ በመሆን ጥሩ ነገሮችን በማሳየት ሰፖርት መደረግ እዛ ጋር ፒኬዎችን ጌሞችን በመጫወት ፑሽ መደረግ ነው።
ያንን ለማድረግ መጀመሪያ ግን የሚያስፈልጓቸው ሪኳየርመንቶች ይኖራሉ። እነዛ ሪኳየርመንቶች ማሟላት ነው። እንደዚህ አይነት ፍላጎት ያላቸው ልጆች ኢንፎርሜሽን ችግር አለ። ብዙ ጊዜ እዚህ ፕላትፎርም ላይ ያየሁት ከቲም ችግር አለ። ኢንፎርሜሽን በደንብ የማታገኙ ሰዎች አላችሁ። ያንን ኢንፎርሜሽን እኛ በጣም ዝግጁ ነን ለመስጠት። ስለዚህ ፍቃደኛ የሆነ ሰው በዚህ መልኩ መስራት ይችላል፣ በዚህ መልኩ ስኬታማ መሆን ይችላል። እዚህ ጋር ግን አንድ ነገር ልብ እንድትወልድ የሚፈልገው ስታር ሆስት የሚባል ነገር አለ፣ ወይም ቋሚ ክፍያ የምታገኙበት በዚህ ፕላትፎርም። ያም የሆነው ግን የራሱ የሆነ ኢንቨስት የምታደርጉት ነገር ሊኖር ይችላል፣ ኦር ደግሞ ሰፖርት የሚያደርጋችሁ ሰዎች ሊኖራችሁ ግድ ይላል። ያንን ነገር ማድረግ የምችሉ መስራት የምፈልጉ ልጆች ካላችሁ በደንብ ኮሚኒኬት ማድረግ እንችላለን። እኔ ጋር አሁን እኔ ፋሚሊ ላይ ያሉ ልጆች አሉ። ለምሳሌ አሁን ብዙ አረብ ሀገር ላይ ያሉ ልጆች አሉ። መስራት በጣም ይፈልጋሉ ፖፕ ላይ፣ ግን ጊዜ የላቸውም። በጣም ረጅም ሰዓት ስራ ነው የሚሆኑት። የሚያገኟትን 1 ሰዓት 2 ሰዓት ወይም 3 ሰዓት ነው መጠቀም ይፈልጉት። ያንም ነገር እንዴት ነው ልጠቀምበት የምችለው? እኔ ሰዓት የለኝም፣ ጊዜ የለኝም፣ ግን ስራውን በጣም መስራት እፈልጋለሁ፣ ከጎን ሌላ ኢንካም እንዲኖረኝ ይፈልጋለሁ ይሉናል። ያንን በመመልኩ እናሰራቸዋለን። ወደ ስታር ሆስት ሆነው እንዲሰሩ እናደርጋቸዋለን። ስታር ሆስት ሆናችሁ ቋሚ ተከፋይ ሆናችሁ መስራት የምትፈልጉ አይነት ልጆች ካላችሁ እኛን ኮሚኒኬት ማድረግ ትችላላችሁ። ምክንያቱም ሁሉም ሰው ግዴታ ኤጀንት ሆነ ስራ የሚባል ህግ የለም፣ ግዴታ ኢንሳይደር ሆነ ስራ የሚባል ህግ የለም። እንደተመቸው ሊሰራ ይችላል። እናንተም እዚህ ጋር ቢዚ የምትሆኑ ከሆነ በቀላሉ ሰው ማግኘት የማትችሉ፣ ኢንቫይት አድርጋችሁ ኔትወርክ ቢውልድ ማድረግ የማትችሉ፣ ከበደን ብላችሁ የምታስቡ ልጆች ወደ ስታር ሆስት መጣችሁ ኢንሳይደር ሆናችሁ የምትሰሩበትን ሁኔታ ማመቻቸት አለባችሁ። ያን ደግሞ በመጠየቅ ነው ማወቅ የምትችሉት። ይሄ አዌርነስ አልነበረም። አሁን እዚህ ፕላትፎርም ላይ ብዙ ጊዜ ስለሌለ ሞር ኤጀንትነት ላይ ብቻ ፎከስ ተደርጎ ስለሚሰራ ይህ ኢንፎርሜሽን ስለሌለ ብዙ ሰዎች የተጠቀማችሁበት አይደለም። በዚህ መልኩ ግን ተጠቃሚ መሆን ትችላላችሁ። እና አሁን እኔ ቲም ላይ በዛ መልኩ የሚጠቀሙ ብዙ ልጆች አሉ። ማዳም ቤቱ ነው በጣም ብዙ ጊዜያቸውን ስራ ላይ ተቀምጠው ጊዜ ሳይኖራቸው፣ ነገር ግን ባገኟት አጋጣሚ 1 ሰዓትና 2 ሰዓታቸውን በእንደዚህ ኢንሳይደር ነው ወንዶችም ሮኬት ውስጥ ነው በጣም እየተጠቀሙበት ያሉ ልጆች አሉ። በዛ መልኩ መስራት እንችላለን ብዬ አስባለሁ። በዚህ መልኩ መስራት እንፈልጉ ልጆች እኛን ኮሚኒኬት ማድረግ ትችላላችሁ። ሰዓት እየሄደ ስለሆነ በጣም እንዳላበዛባችሁ በጣም አመሰግናለሁ። ሸረፊ ቴንክ በጣም ወስዋ እናመሰግናለን። ያው በቅርቡ ደግሞ አሪፍ ደረጃ ላይ ደርሰው ከማገኛቸው ሰዎች አንዱ መካከል እሱ ነው። ያው በጣም ይለፋል ከምላችሁ በላይ ጎበዝ ልጅ ነው። ስለ ኢንሳይደር ስለ ሮኬት ውስጥ ምናምን በጣም ከምላችሁ በላይ ዲቴል ገብቶ የሚያይ ሰው ነው። ስታር ሆስት ኢንሳይደር ለመዝገብ የምትፈልጉ ልጆች ካላችሁ ስለ ስታር ሆስት ነው አዲስ ነገር ነው እነሱ አብሶ ደግሞ አንዳንድ ልጆች ካላችሁ ኢንቨስተር መሆን የምትፈልጉ ልጆች ሌላ ስራ ላይ አሁን ምሳሌ መርካቶ ብትገቡ የሆነ ኢንቨስት አድርጋችሁ የሆነ ነገር ኢንቨስት አድርጋችሁ ሱቅ ላይ የሆነ ደረጃ ትደርሳለህ። እንደዚህ አይነት ነገር የሚፈልግ ሰው አለና ካላችሁ ያው ስታር ሆስት የሚባል ነገር አለ። ጀስት እሱን አመለካከቱን ያለውን ነገር ወደ ውስጥ ገባ ብላችሁ አይታችሁ በውስጥ አውሩትና መስራት ትችላላችሁ። ስለዚህ በቻላችሁት ኢንሳይደርና ሮኬት ውስጥ ላይ የምትፈልጉ እውቀት ማንኛውንም የምትፈልጉ እውቀት ከሱ መውሰድ ትችላላችሁ ልላችሁ ፈልጌ ነው። እሺ አንድ መልዕክት አስተላልፈና ከዛ በኋላ ወደ አብዱላህ ሀረና እናልፋለን። ትንሽ ዘና እንድንል እንደስሙ ትኬቱ አደራችሁ ለእኔ የተናገርኩት ትኬቱ አደራችሁ። ይሄ ሁላ ነገር ከዚህ በኋላ ያለው ነገር ሊስተካከል የሚችለው ይሄ ፕሮግራም ከተሳካ ነው። ያው ፕሮግራሙ አንዴ ልናገር፣ ፕሮፋይሉን ተመልከቱት። ፕሮፋይሉ ላይ ተመልከቱ። የኪነ ጥበብና የትውውቅ ቀን ነው የሚለው። ሐሙስ የአሁኑ ሐሙስ ሚያዝያ 30 ፕሮግራሙ ይካሄዳል። እዛ ፕሮግራም ላይ በጣም ብዙ ሚዲያዎች ይገኛሉ። ዋናዎቹ አብሶ ደግሞ ያው ምን ያላከትኩ ኤዲት ያደረኩት እኔና ያላከትኳቸው ፕሮግራሞች እንትኖች አሉ፣ ሚዲያዎች አሉ፣ እነሱ ይገኛሉና በሚዲያ ሽፋን ይሄ የጠፋውን ስማችን ማስመለስ መቻል አለብን። ታውቃላችሁ በሚዲያ ሽፋን ነው ይሄ ሁላ ነገር በጣም ብዙ ሰው እየተቸገረበት ያለበት ነገር። ከሆነ ፕሮግራም በኋላ ከሆነ ሰዓት በኋላ የፖፖን አመለካከት ቀየሩትና አዲስ የሚገባ ሰው ጥሩ አመለካከት እያመጣ ስላልሄደ ፖፕ መንቀሳቀስ አልቻለም የሆነ ሰዓት ድረስ
እና ፈተና የሆነብን ይሄ ነገር ነውና አሁን ላይ የመጀመሪያው ድባብ ይመለሳል። ስለዚህ በቻላችሁት እዛ ፕሮፋይል ላይ ትኬቱን አለ፣ ትኬቱን ቁረጡ። 50,000 100,000 200,000 ነው። በቻላችሁት እንደዚህ ሌቭላችሁ ከፍ ያለ ደግሞ ኮይን ለእናንተ ቀላል የሆናችሁ ልጆች ደግሞ ለአንድ ሰው ለሁለት ሰው ለሶስት ሰው ቁረጡ፣ ከስራችሁ ለሚገኙ ሰዎች። እንደዚህ ደግሞ ስፖንሰር መሆኑ ፈልጉ ሰዎች ካላችሁ ማታውቁ ሰው ውጭ ያላችሁ ከምንም በላይ አማኒ ሲናገሩ ነበር። አሁን በጣም ብዙ እህቶችና ወንድሞች አላችሁ ውጭ ያላችሁ ኢትዮጵያ ላይ መገኘት የማትችሉ እናንተ በእናንተ ስም ሆነ ሰዎችን ለማስገባት ሞክሩ። ትኬት ቆረጡላችሁ። ትልቅ ነገር ነው። ትኬቱ ሲቆረጥ አሁን ትርፍ ነገር ወይ ይሄ የፋሚሊ ስራ አይደለም፣ የእንትና ፋሚሊ አይደለም ፕሮግራሙን አዘጋጅቶ እሱ ምናምን አይደለም። ይሄ የፖፕ ነው የተዘጋጀው በዙሪያ ነው። ስለዚህ ፋሚሊ ምናምን ሳይለየው ሁላችሁም ይሄን ነገር ብታረጉ። ትናንትና ችግሩ ሲመጣ ሁላችንም ቤት ላይ እንኳን ብዙ ልጆቻችን ናቸው ኦፍላይን የሆኑት። ነገም ፖፕ ተነቃቅቶ እንደ አዲስ ሚዲያ ሽፋን ምናምን ተደርጎ እንደ አዲስ ቢጀመር የሚመጣው የሁላችንም ቤት ላይ የሚቆረቆረው በጣም ብዙ ልጆች እንደ አዲስ መምጣት ይጀምራሉ። ያቋረጡበት ልጆች እንደገና ይመጣሉ ምናምን። ስለዚህ በቻላችሁት ይህን ፕሮግራም ለማሳካት ሞክሩ። ፕሮፋይል ከማድረግ ትኬት ከማስቆረጥ የተለያየ ነገር በማድረግ ነው አደራችሁን። ወደ ይህ ትልቅ ነገር ስለሆነ አብረላ ሚውተርክ እሺ፣ እንለፍና ወደ ፕሮግራም እንለፍና ቅዳሜ አንድ ፕሮግራም አለ። እዚህ ጋር ፕሮፋይሉን እዩት። ያው ፖፕን እየተነጋገርን ያለ ነው። ይሄ ኤጀንሲ ሌቭል ወይ ኤጀንሲ ስራ ሂዶ የሚያልቅ ነገር ነው፣ ወይም ደግሞ የሆነ ሰዓት ላይ ከፍ ዝቅ የሚል ነገር ነው እና ፖፕን ወደፊት አላማችን ማድረግ ያለብን ታለንት ቦታን ለማድረግ ይሄ ጊፍተሮችን የምንስብበት ሃይማኖተኛ ነገር ሊሆን ይችላል፣ አርት የተባለ ነገራቶችን ሊሆን ይችላል። ማቅረቢያ ቦታ በሚደረግበት ሰዓት ጊፍተሮች የመሳብ አቅም አላቸው እና ብዙ ዙሪያ አቤላና ረምላ አሉ። ትንሽ ፈተና ያደርጉናል። በዚሁ እናንተ ጋር መክሊት ያለ አርታችሁ ይሄ የሆነ ወይም ደግሞ ታለንትድ የሆናችሁ ልጆች እነሱ ጋር ኮንታክት በማድረግ እንደዚህ አይነት ፕሮግራሞች ላይ እንድትሳተፉ መሆን ትችላላችሁ። አብደላና ረምላ አሉ እዚህ ጋር። ያው አብደላና ረምላ የተዘጋጀ ፕሮፋይል ነው ይሉት። ፕሮፋይሉ ለቅዳሜ ነው። ቅዳሜ እነሱ ቤት ሁላችንም ገብተን ያንን ፕሮግራም እንታደማለን። ግን አሁን ዛሬ ሃይላይት ከላይ ያለው ነገር ድባቡን ዝም ብሎ ያሳይናል። እነሱ ቤት ሄደን የምንሳተፍ ይሆናል። ማን ይወጣ? አብደላ ይወጣ? ሀያት ሳበው እስኪ አብደላ ዑመር የሆነ ሰዓት ባይዘው ግን ሲናገር ነበረ። ሰምታችሁ ይኮናል። መጀመሪያ አካባቢ አለ እንዴ አብደላ? ረምላ ብቻ አይደለም። አለ ወይ የበርጓል ያለችም የጫኝ ነው ጽነው ባሁት ወገነኒ እስቲ ያግነሽ ወይ ያግነኛ ተዋላ እንዴ አላሽ አላሁኛ ቦዲ ያለሽ ወይ ደህናሽ የኔ አንገት ጓዴና ነኝ። አንተ ጓዬ እንደው ጉድ እኔ እኮ ቀዲም ድምጡን ሰማሁ እንዴ ብዬ ልቤ ድንግጥ አለብኝ። ጉድ እንደው ዘልቀሃል እንዴ ይሄን መንደር ታዋለህ አይዲያ እንደው ዲያ ፍንታም የሆነ ሞባይል ይዞ ድምጡን አንዴ ይወጣዋል አንዴ ይሰልዋል። አይዲያ መቀኝነቱ ሐሲድ ያ እንዴ የፍቅር ማዕስ የሆነ ጉዲ ነው። ሳንተዋ ድምጽህን ሰለበው እንደምነሽ እንደው ሽንቷ እንደው ሰንበተሻበል እንደው ደህና ነኝ። እንደው ሰሞኑን አንተው እንደው ምች ደቁሰኛል ብታይ እንደው የጨረቃ ምች የጣይ ምች እንደው የነፋስ ምች አልቀረም እንደው ደቆሰኝ ብታይ እንደው መቸለት ባናቴ እንደው ጥልቆ ይዞ ሲከተክተኝ ዋለ። አሁን ለሱ ዲያማ ከሴነሽ አድርጌ
ፉገለ ሲልልኝ ደግሞ በጀርባዬ እናቴዋ መጋዙን ይዞ መጣለሃ መጋዙን ይዞ መጣ እንዴው አረ የመችውን ነገር ተውን የመችል ይገለኝ ነው እንዴው ይሄ በምንድን ነው የሚለቀው አንተዋ እንዴው በሁሉም ነው እኔ ባለፈው ራሱ የፍየል ጨግላ እያረጋግጦ ገድሎብኝ እሷን ሬሳን ዘፋዘፍ የራሱ በጀርባ በኩል እዚህ በጓሮ ሰህዲ አናቴን ብሎ ምች እንትን ብሎ እንዴው ምናምኑን ታጥኜ ነው ያንኩት አንቺ እንዴው ታም ቢነሻቦ አረ እንዴው አልሐምዱሊላህ እንዴው እንዴነህ ከቶ አረ ጉዲ ነው አንተ እንኳን ለም ጉዲ ነው አዎ አቦ የኪስ እቴው አሁን የከስሜች ሐልቁ ሁላ የኪስ መቼ መጥቶት ይህ ወቦ ላይ ተመጣ በኋላ አንዲ ጣፉ እያለ የክች የኪስ ጉያ አሲድ መረግ አሁን ታያኳ ሐሙስ ወዳጅ አዘጋጁ ሐሙስ አዲስ አበባ አሉ አዲስ አበባ የሴትም የወንድም ወዳጃ ተዘጋጅቷል ለበዱአ ያጠፉት ነው አርካባስ ሊመታ ነው አሰማህ እንዴ አንተ ማጋን አንተ ወይ አይ ጉድ እንዲው እዚህ ሰውዬ ኔትወርክ እንዲው ምን እንዴ ነው አላውቅም